ኮቪድ ሚት ያለበት ቦታ ላይ መሆን ለኛ ምርጫ አልነበረም። ኤቭሪዴይ ዴዝን ፌስ እናደርጋለን። ትላንት አውርታችሁት የወጣችሁት ሰው ነገ ስትገቡ አታገኙትም። ዳይፐር አድርገው ነበር ጤና ባለሙያዎች ውስጥ ከብተው የሚሰሩት የነበረው። ልጆችን ያለ አባት ያለ ወላጅ ያስቀረ በሽታ ነው። ባሌ ከተረፈ ብላ የሆነ ደብዳቤ ጽፋለት ደብዳቤውን ስጡልኝ ምናምን ብላ ደብዳቤውንም ሳያነብ እሷ ቀድማ ሞተች ማለት ነው። በጣም ጠንካራ የምትሏቸው ወጣት የምትሏቸው በእድሜ በጣም ብዙ ሰው ሲሞት አይተናል። ጤና ባለሙያ ሞቶብናል። ሜዲኮሎጂ ቶክ ሾው። ሰላም እንዴት ናችሁ? ስሜ ሩት ጌታቸው ይባላል። የጤና ባለሙያ ነኝ። የተመረኩበት ፊልድ ኢመርጀንሲ ኤንድ ክሪቲካል ኬር ነርስ ይባላል። በስራ ላይ 10 ዓመት ያክል ቆይቻለሁ። ነርስ ማለት ከራሷ አልፋ ለሌሎች ሰዎች የምትኖር ከዛ ራሷን ሪስክ ላይ ጥላ በፓሽን ሰዎችን የምትረዳ የምታግዝ እንደዛ ናት። ሜዲኮሎጂ ቶክ ሾው። በጣም አስጨናቂ ጊዜ ነበር የኮቪድ ታይም ማለት። እኛ በኢመርጀንሲ ኤንድ ክሪቲካል ኬር ነርሶች ስለነበርን በዛ አማካኝነት ነው እኛ ሚሊኒየም አዳራሽ እንድንገባ የተጠየቅነው እና ሚሊኒየም አዳራሽ መግባት ወይም ኮቪድ ታይም ላይ ኮቪድ ሚት ያለበት ቦታ ላይ መሆን ለኛ እንትን አይደለም፣ ምርጫ አልነበረም። ፈልጋለሁ በመፈለግ ባለመፈለግ አይደለም፣ ግዴታችንም ነበረ። ከዛ አስባችሁታል ማለት በጣም ብዙ ሰው ልጆቹን ትቶ ይገባል፣ ቤተሰቦቹን ትቶ ይገባል ምናምን ነገርና ከዛ መውጣት የሚቻልበት ቦታ አይደለም። ልብስ ይዛችሁ ነው የምትገቡት ምናምንና በጣም ያው አስጨናቂም ገዛ ግን ደስ የሚልም ኤክስፒሪየንስ ነበረው ኮቪድ። ምክንያቱም እንደሚታወቀው ኮቪድ ዓለም ላይ ኢን ሚሊየንስ ሰዎች አይደል የጨረሰው እና ጣሊያን፣ አሜሪካ ምናምን በጣም ብዙ የተለያዩ ሀገራት ላይ ኢን ሚሊየንስ ነው ሰዎች ያለቁት። በዛ ሁሉ ውስጥ ግን የጤና ባለሙያዎች ነበር ፊት ለፊት የነበሩትና ሲጋፈጡ የነበረው ይሄንን ነገር ፊት ለፊት ነበሩ ማለት ለነሱ በጣም አስቸጋሪ ነበርና እኛ ያንን ዜና እየሰማን እኛ ሀገር ሲመጣና እኛ ግቡ ስንባል ደሴም ነገር ነበር የጠበቅነው እንደው ምክንያቱም ውጭ ሀገር በጣም ብዙ ጤና ባለሙያዎች ሞተዋል። ኢቭን ሲሰሩ ላይክ ሞጣትም ስለማይቻል ኢቭን ዳይፐር አድርገው ነበር ጤና ባለሙያዎች ውስጥ ከብተው የሚሰሩት የነበረው ምናምንና ያው አስጨናቂ ጊዜ ነበረ። እግዚአብሔር ይመስገን እኛ ሀገር ኢትዮጵያ ውስጥ ወይም አፍሪካ ላይ ግን ያን ያህል በጣም እንትን አልነበረም። ግን ቢሆንም በቃ በሰዓቱ እዛ ቦታ ላይ መገኘት ካለባበሱ ጀምሮ በጣም ብዙ ነገሩ አስጨናቂ ነው። ኮቪድ ታይም ሚሊኒየም ስንሰራ ሚሊኒየም አዳራሽ ነበርኩኝ እኔ የምሰራ የነበረውና አጋጣሚ ደግሞ እኔ የተመደብኩትኝ ያው ከፊልዴም አንፃር አይሲዩ ውስጥ ነበር የምሰራውና አይሲዩ ላይ ማለት ደግሞ በጣም ብዙ ሰው ኤቭሪዴይ የሚሞትበት ቦታ ነበር ምናምንና በቃ ኤቭሪዴይ ዴዝን ፌስ እናደርጋለን። በቃ ኤቭሪዴይ የሆነ ሰው ትላንትና ያገኛችሁት ሰውዬ ትላንት አውርታችሁት የወጣችሁት ሰው ነገ ስትገቡ አታገኙትም ወይም ቀጣይ ሽፍት ላይ ስንገባ እናገኘውም ምናምንና እሱ በጣም አሰቃቂ ነበር። ከዛ እንደሚታሰበውም ኮቪድ ግዴታ ይሄ ሪሌትድ የሆኑ በሽታዎች ስላሉበት ምናምን አይደለም ሰው የሚሞተውና በጣም ጠንካራ የምትሏቸው ወጣት የምትሏቸው በእድሜ በጣም ብዙ ሰው ሲሞት አይተናል ማለት በጣም ብዙ ኤክስፒሪየንስን ያሳለፍነውና በጣም አሰቃቂ ጤና ባለሙያ ሞቶብናል። አንድ ዶክተር ሞቶብናል እዛ ውስጥ እየሰራን ምናምን እና ያው ሁሉም እንትን አይባልም ግን በጣም ማረሳው የነበረው አንድ ኤክስፒሪየንስ ነበረ። ባልና ሚስት ናቸው። ልጆቻቸውን ትተው ሁለቱም ታማ ሆስፒታል ገቡና እንደን ያው ሲገቡ ልጆቻቸውን ትተው መግባታቸው ምናምን በጣም ያስጨንቃቸው ስለነበር ስትረስፉል ሆኑ ምናምን ከዛ ሁለቱም ክሪቲካል ሆኑብን። ሁለቱም አይሲዩ ገቡ በተመሳሳይ ቀን። እዛ አይሲዩ 1 እና አይሲዩ 2 የሚባል ነበረና ሁለቱም የተለያየ ክፍል ነበር አጋጣሚ የተኙትና ከዛ ሚስትየው በጣም በቃ እንደምትሞት ምናምን ነገር አሰበችና ከዛ ሜቢ ባሌ ከተረፈ ብላ
የሆነ ደብዳቤ ጽፋለት ደብዳቤውን ስጡልኝ ምናምን ብላ እሷ በጣም ክሪቲካል ሆነችና ኤቭሪዋን ሁላችንም ከሷ ጋር ነበርን እሷ ላይ ስንረባረብ ነበር ምናምን በቃ እሷን ለማትረፍ በጣም በቃ የተቻለንን ያህል ሁሉ ጣርን ምናምንና ደብዳቤውን ጽፋልን ደብዳቤውን ልናደርስለት እዛ ስንሄድ at the same time በሚገርም ሁኔታ እሱም እዛ ክሪቲካል ሆኖ በጣም ከዛ እሱም ማሽን ላይ ምናምን ተደረገ ደብዳቤውንም ሳያገኝ ደብዳቤውንም ሳያነብ እሷ ቀድማ ሞተች ማለት ነውና ያን ጊዜ አረሳውም ማለት በቃ ለኛ it was painful የሆነ ኤክስፒሪየንስ ነበር ኮቪድ በቃ ካደረገን ነገሮች አንፃር በቃ ከዛም የተቻሉኮ በጣም ጥሩ ደግሞ ማለት ማንገምታቸውም ሰዎች ደግሞ የተረፉልን ጊዜ ምናምን ነበር ግን ይሄኛውን ኤክስፒሪየንስ አረሳውም በጣም አሰቃቂ ነበር ምናምንና የጻፈችውን ደብዳቤ ስናነበው በቃ ሁላችንም በቃ ምንም ማድረግ አልቻልንም ሁላችንም ስናለቅስ ምናምን ነበር እንደን እሷም አልነጋም በቃ ሳይነጋ ነው የሞተችው ከዛ ባሏም ቆይቶ ሞተና ያው እናትና አባት ልጆችን ያለ አባት ያለ ወላጅ ያስቀረ በሽታ ነውና በጣም በቃ አሰቃቂ ነበር ብቻ ያን ጊዜ ሳስበው ማለፉ ይገርመኛልና በጣም አሰቃቂ ጊዜ ነበር ያሳለፍነው በጣም ብዙ ነው አሁን እንደዚህ አይነት ኤክስፒሪየንስ እቺን አንድ ነገርኳችሁ እንጂ ልምድ በጣም ብዙ ነገር ነው ያየነው በጣም ብዙ ማለት ነው ግን በዛውም ልክ ደግሞ ማይድኑ የመሰሉን እንዳይድኑ የሚጠበቁ ሰዎች ራሱ በጣም ደግሞ በዛውም ልክ ደግሞ ድነው ይወጣሉኮ ሞቱኮ ያን ያህል ከሚድኑት ጋር ሲነጻጸር ኦፍ ኮርስ ሚድኑት ናቸው ቁጥራቸው የሚበልጠው ግን ያው የኮቪድ ታይም በጣም አሰቃቂና ደስ የማይል ጊዜ ነበር ሜዲኮሎጂ ቶክ ሾው